እሺ ተመልሰን መጥተናል። how to cook great food ethiopian.com ስለዚህ በዚህ ድረገጻችን ላይ ታገኙናላችሁ። ዛሬ ላቀርብላችሁ የፈለግነው የምግብ አሰራር የመደረቻ ወጥ ነው። እንደምታዩት ለመደረቻ ወጥ የሚያስፈልጉኝ ግብአት ጠረጴዛ ላይ አለ። እንደምታዩት ፊት ለፊት 3 ወይም 4 የሚሆን መደረቻ አይነት በደንብ የተከተፈበት ሳይዝ እንደምታዩት። እዚህ ጋር ደግሞ ሽንኩርት፣ ነጭ ሽንኩርት እና ዝንጅብል ነው ያለኝ። ስለዚህ ግን ትልቁን መጠን የሚይዘው ሽንኩርቱ ነው። ቀይ ሽንኩርት፣ ነጭ ሽንኩርት 2-3 ራስ ነው። ዝንጅብል ደግሞ አንድ ትንሽ የሆነ ዝንጅብል አብሮ ተፈጭቷል በደንብ። እዚህ ጋር እንደምታዩት 2 የሾርባ ማንኪያ የሚሆን በርበሬ ያለኝ። እዚህ ጋር የሻይ ማንኪያ 2 ሻይ ማንኪያ መከለሻ አለኝ። እንደዛው መጠን 2 ሻይ ማንኪያ የሚሆን ጨው አለኝ። ስለዚህ ወደ ማብሰያ በእንሄዳለን። አመሰግናለሁ። እሺ ያው ማብሰያ ላይ ተገናኝተናል። ያው ድስቴ እንደምታዩት ያው ያለ ዘይት ጀዋለኝ ትንሽ እስከሚግል የጠበቅነው አሁን ግሏል። ያዘጋጀሁትን ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርትና ዝንጅብል ያለ ዘይት ማለት ነው። ያው ኢትዮጵያ ወጥ አሰራር ያው መጀመሪያ ሽንኩርት በደንብ መብሰል አለበት። ሽንኩርቴን በደንብ ካበሰልኩ በኋላ የሚያስፈልጉትን ግብአቶች በየሰዓቱና በየጊዜው እናደርጋለን። ስለዚህ አሁን የሚያስፈልገን ነገር የለም። ለ4-5 ደቂቃ ልስልሳ ላይ ጥለውና ተመልሼ ያየሁትን ተመልሰን እንገናኛለን። አመሰግናለሁ። እሺ ተመልሼ መጥቻለሁ። ይኸው እንደምታዩት ሽንኩርቱ ቆንጆ ሆኖ እየበሰለ ነው። ስለዚህ ምንድነው የምናደርገው? ያው ቅድም ሳነግራችሁ ዘይት አለኝ። ያው ቀስ እያልኩኝ እንዲበስልልኝ በየሰዓቱ የሚያስፈልገኝ መጠን ያለ እየጠበቅኩኝ ሽንኩርቱ በደንብ እንዲበስልልኝ በሽንኩርቱ ነው የምጠብሰው እንደምታዩት። እና ከሽንኩርቱ ጋር ተያይዞ ትንሽ ጨው አደርግና አብሮ እንዲበስልልኝ ከዛ እንደዚሁ አይናችሁን ከዚያ አትራቁ። በደንብ እያያችሁ ተከታተሉ። ተመልሼ እመጣለሁ። አመሰግናለሁ። እሺ ተመልሼ መጥቻለሁ። አሁን ቆንጆ ሆኖ በስሏል ያው እንደምታዩት። ስለዚህ አሁን ከበርበሬው ጋር አብሮ እንዲበስልኝ ያዘጋጀሁትን በርበሬ እንደሚያስፈልገኝ መጠን አብሮ እንዲበስል ከሽንኩርቱ ጋር፣ ምክንያቱም አለዚያ ነው ሰዓቱ ይቀማኝና በርበሬው ይነድብኛል። ስለዚህ በርበሬው እንዳይቃጠልብኝ እንደማደርገው ሁልጊዜ ምናለስኩ ያዋለሁ ልክ ሲበስል፣ ምክንያቱም እኛ ቃናውን እናውቀዋለን። የበርበሬው ቃና ሲበስል እዛ ደረጃ ላይ ሲደርስ ሌላውን ግብአት እንጨምራለን። አመሰግናለሁ። እሺ ተመልሼ መጥቻለሁ። ይኸው እንደምታዩት ቆንጆ ሆኖ በስሏል። እስካሁን የፈጀብኝ ደቂቃ 10 ደቂቃ ያክል ነው። ያው እስከሚበስል ብቻ ከ10 ደቂቃ ብቻ ሳይሆን ያው በርበሬው እስከሚበስል ድረስ ያው ታውቁታላችሁ። ከዛ ያዘጋጀሁትን የመደረቻ ተከተፈ መደረቻ አቀላቅልና ከዛ መደረቻው እንዲበስልልን፣ ምክንያቱም እንደምታዩት ደረቅ ስላለብኝ ውሃ አደርግበታለሁ። ብዙ መጠን አይደለም፣ ያው መደረቻው እንዲበስልልኝ። ስለዚህ አሁን የሚያስፈልገኝ ሰዓት መጠን ከመደረሻው ጋር ቆንጆ ነው እንዲበስል ከ10 እስከ 12 ደቂቃ ድረስ ያስፈልገኛል። ስለዚህ ከ10 እስከ 12 ደቂቃ በኋላ ተመልሰን እንገናኛለን። አመሰግናለሁ። እሺ ተመልሼ መጥቻለሁ። ይኸው እንደምታዩት ቆንጆ ሆኖ መደረቻው በደንብ ሆኖ በስሏል። ይኸው እንደምታዩት። ስለዚህ አሁን የማደርገው ነገር ምንድነው? እኔ ለጾም ነው የማዘጋጀው የመደረቻ ወጡን። ስለዚህ እናንተ ከፈለጋችሁ እንደ አማራጭ ይሄ ማድረግ ትችላላችሁ። የቀረኝን መከለሻና ያዘጋጇቸው ማለት ነው ለምግቡ ጨው ምን ያስፈልገን መጠን ሳይበዛ። ከዛም እንደዚህ አድርገን ከጨረስን አሁን ነው ወዲህ ምግቤን ጨርሻለሁ። እንደምታዩት መደረቻውንና ጨውን ከተገናኘ በኋላ
ለማቅረብ ደርሷል ማለት ነው። ስለዚህ ከደቂቃዎች በኋላ ጠረጴዛ ላይ እንገናኛለን። አመሰግናለሁ። እሺ እንደዚህ አድርጌ አቅርቤያለሁ የመደረቻ ወጡን። እናንተ እንደምትወዱት ተስፋ አለኝ። በነገራችን ላይ የመደረቻ ወጥ በብዙ አይነት በየአይነት ምግብ ላይ ማቅረብ እንችላለን። በነገራችን ላይ ለጾም ጊዜ የሚሆን ምግብ ነው። እንደ ጎመን እንደ በየአይነቱ ላይ አይነት ማቅረብ እንችላለን። ምክንያቱም አንድ አይነት ነገር ጊዜ ከምናቀርብ ይልቅ። ስለዚህ እንደምትወዱት ተስፋ አለኝ። ሌላ ጊዜ እንገናኛለን። አመሰግናለሁ።